ይሄንን ቪዲዮ ስመለከት እጅግ በጣም ጠቃሚ ሆኖ ስላገኘሁት ወደ እናንተ ይዤ መጥቻለሁ። ቪዲዮን ከመጀመራችሁ በፊት ሁላችሁም ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ። በጣም የሚገርም መረጃ ነው፣ እንዳያመልጣችሁ። ለብዙ ሰዎች ሼር አድርጉ፣ አካፍሉ። ዋነኛው በዚህ ፕሮግራማችንም እኔ በመሰራቸው ስራዎችም በጣም የምታገለው ነገር ቢኖር 666 የሚለው መጽሐፋችን ቀጣዩን ኢትዮጵያ የምንሰራባትን ጥበብ ዕውቀት እንዲኖረን ምስጢረኛው የ666 ቡድን ኢትዮጵያ ውስጥ ዲዛይን አድርገው እየተረባረቡ ኢትዮጵያ ላይ እየሰሩ ያሉት ነገር ይህችን ኢትዮጵያ ከ200 ዓመታት ጀምሮ ፕሮጀክቱ ሲሰራ የቆየበት ምስጢር ነው። ኢትዮጵያ ላይ አክቲቭ እንደገቡ ሰዎች ብዙ ናቸው። ውድ ቤተሰቦች ይሄ የሆነበት ምክንያት በእነዚህ 10-20 ዓመታት ኢትዮጵያ እንዴት ሆና ወደ ከፍታ ላይ ወጣ በዓለም ኢትዮጵያን መጥቶ ለማየት ኢትዮጵያን ለመጎብኘት ቪዛ የሚጠየቅበት ጊዜ ይመጣል። you will just see it ታዩታላችሁ። በ2021 ኢትዮጵያ ላይ እየሰሩ ያሉት ነገር ዲዛይን ያደረጉበት የተባበሩት መንግስታት የዩናይትድ ኔሽንስ ፕሮጀክት ነው። ኢትዮጵያ ውስጥ ይሄ ተረት አይደለም፣ ሪል ሆኖ ታዩታላችሁ። መረጃውንም ዶክመንቱንም በቪዲዮ ላይ እየደገፍኩ ያሳየዋችሁ ሄዳለሁ። ይሄ ሁሉ የሚታየው ፖለቲካ ነውጡ የሚደረገው ይሄ ሁሉ ትግል የምስጢረኛው የ666 የኢሉሚናቲ ቡድን ይሄ ምንም ብዙ ከኔ ጋር መከራከር አጀንዳ 21 ብላችሁ ሲምፕሊ ገብታችሁ ማንበብ ትችላላችሁ። የተባበሩት መንግስታት ፕሮጀክት ነው።